ኦንላይን ላይ ገንዘብ መስራት ትፈልጋላችሁ፣ ክሪፕቶ ትሬድ ማድረግ ትፈልጋላችሁ፣ ፎሬክስ፣ ስፖት ትሬዲንግ፣ ክሪፕቶ ትሬዲንግ የሚባሉትን በጣም ብዙ የትሬዲንግ አይነት በኦንላይንም ሊሆን ይችላል፣ ቲክቶክ ላይም ሊሆን ይችላል ሲወራ ሰምታችኋል። ስለዚህ እኔ አሁን ከየቱ ልጀምር ካላችሁኝ ኮፒ ትሬድ የሚባለውን ሪኮማንድ አደርጋችኋለሁ። ኮፒ ትሬድ ማለት አንድ ሰው ስትራቴጂ ነድፎ ክሪፕቶ ትሬድ ያደርጋል። ስለዚህ የዛን ሰው ስትራቴጂ ተከትላችሁ ኮፒ አድርጋችሁ ትሬድ ስታደርጉ ይሄኛው ኮፒ ትሬድ ይባላል። ስለዚህ ፎሬክስም ክሪፕቶ ትሬድም እየሞካከራችሁ ካላችሁ ከሌሎች ትሬዶች ይሄኛው ትንሽ የተሻለ ነው። በተለይ ጀማሪ ከሆናችሁ እጃችሁ ላይ 100ም 200ም 300ም ዶላር ካላችሁ ኮፒ ትሬድ የሚባለው በጣም አሪፍ ነው። ዛሬ ኮፒ ትሬድን ከኔ ጋር አብረን እንሞክራለን። እንኳን ወደ ኢትዮ ኮምፒውተር ስኩል የዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ይሄ ቪዲዮ በጣም ለብዙ ሰው ስለሚጠቅም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ስንመጣ ዛሬ ባይቢት ላይ ኮፒ ትሬድ የሚባለውን ስቴፕ ባይ ስቴፕ አሳያችኋለሁ። ኮፒ ትሬድ ከሌሎች ትሬዲንጎች በጣም ቀላልና ሲምፕል ያደርገዋል። የአንድ ሰውን ስትራቴጂ ኮፒ አድርጋችሁ 7 ቀን 15 ቀን 30 ቀን አብራችሁ ትሬድ የምታደርጉበት ነው ማለት ነው። ስለዚህ ኮፒ ትሬድን እንዴት መጀመር እንችላለን? በ50ም በ70ም በ100 ዶላርም እናንተ ኮፒ ትሬድ ፎሎ አድርጋችሁ ኦንላይን ላይ ገንዘብ የምትሰሩበት መንገድ ነው። ስለዚህ ኮፒ ትሬድ በብዙ ዋሌቶች መስራት ትችላላችሁ። ዛሬ ማሳያችሁ በባይቢት ይሆናል ማለት ነው። የባይቢት አካውንትን ካልከፈታችሁ ከአፕ ስቶር ወይም ከፕሌይ ስቶር አውርዳችሁ በናሽናል አይዳችሁ ወይም ደግሞ በፓስፖርታችሁ ቬሪፋይ አድርጋችሁ መክፈት ትችላላችሁ። ስትከፍቱ ሪፈራል ኮድ ከጠየቃችሁ ስክሪኑ ላይ የምታዩትን ወይም ደግሞ ኮሜንት ላይ ፒን አደርግላችኋለሁ። እሱን ሪፈራል ኮድ ተጠቅማችሁ አካውንቱን መክፈት ትችላላችሁ። ዛሬ እጃችሁ ላይ 50 ዶላር 100 ዶላር ካላችሁ በጣም አሪፍ የሚባለው የትሬዲንግ አይነት ኮፒ ትሬዲንግ ነው። ስለዚህ ኮፒ ትሬድ አሁን ከኔ ጋር አብረን ትሬድ እናደርጋለን ማለት ነው። እሺ፣ የመጀመሪያው የባይቢት የፊት ለፊት ኢንተርፌሱ ላይ ስትገቡ እንደዚህ ያመጣላችኋል። ኮፒ ትሬድ የቱ ጋር ነው የምናገኘው? ኮፒ ትሬድን ለማግኘት እዚች ጋር ሶስቷን ዶት ሞር ሚለውን ሶስቷን ዶት ክሊክ ስታደርጉ ባይቢት ላይ በጣም ብዙ ዝርዝሮች ይመጣል። ባይቢት ማለት በጣም ሰፊ ፕላትፎርም ነው። ከዚህ በፊትም ነግሬያችኋለሁ። ባይቢት ላይ ስፖት ትሬድ ማድረግ ትችላላችሁ፣ ፊውቸር ትሬድ ማድረግ ትችላላችሁ፣ ክሪፕቶ ትሬድ ማድረግ ትችላላችሁ። እንዲሁም ደግሞ አሁን የምናየውም ኮፒ ትሬድም ማድረግ ትችላላችሁ። ስለዚህ ክሪፕቶ ትሬድ ማድረግ የምትፈልጉ ለጀማሪዎች በጣም አሪፍ ነው። ስለዚህ የሰውን ስትራቴጂ ተከትላችሁ ኮፒ የምታደርጉበት ነው። ዝም ብላችሁ ዘላችሁ የምትገቡበት ሳይሆን ስቴፑን አሁን አሳያችኋለሁ። ስለዚህ እዚህ ጋር ኮፒ ትሬድ ሚላለ፣ ይሄንን ኮፒ ትሬድ ሚለውን ክሊክ አደርጋለሁ። እንደምትመለከቱት የመጀመሪያው ፔጅ እንደዚህ ይከፍትላችኋል። ሲከፍትላችሁ እዚች ጋር ፈርስት ኦርደር ፕሮቴክሽን ቮቸር ሚላለ 100 ዶላር ክሌም ማድረግ ትችላላችሁ። እኔ ክሌም አድርጌዋለሁ። ለመጀመሪያ ጊዜ ኮፒ ትሬድ ስታደርጉ ኪሳራ ከመጣላችሁ 100 ዶላር ባይቢት ራሱ ፕሮቫይድ ያደርጋችኋል ማለት ነው። ስለዚህ እዚህ ጋር ስትመጡ ሁለት በተኖች አሉ። ጆይን አስ ትሬደር ይላል፣ ፎሎ ጋይድ ይላል። ስለዚህ ተጨማሪ ጋይዶች የምትፈልጉ ከሆነ እዚህ ጋር የኮፒ ትሬድ ስትራቴጂዎችን ምን መጠበቅ እንዳለባችሁ ጋይድላይን መመልከት ትችላላችሁ። ነገር ግን እኔ አሁን በደንብ በአጭሩ ቀለል አድርጌ ያስረዳችኋለሁ። እዚህ ጋር 3 ሊስቶች ያሳያችኋል። የመጀመሪያ ሊደር ቦርድ ነው፣ ሁለተኛው ኦል ትሬደርስ፣ ሶስተኛው ደግሞ ፋቮራይት ነው። ከፋቮራይት ስንጀምር እናንተ ፎሎ የምታደርጉት ትሬደር ማለት 3 4 ጊዜ 5 ጊዜ ትሬድ ስታደርጉ አሪፍ የምትሉትን ትሬደር ፋቮራይት ውስጥ የምትከቱበት ቦታ ነው ሊስት የሚያመጣው። ይሄ ደግሞ ኦል ትሬደር ነው። ትሬደር ውስጥ ያሉትን በሪኩዌስት የምትጠይቁት ትሬደሮች አሉ። ለምሳሌ እዚህ ጋር ሎክ የሆነ ትሬደር አለ። ይሄንን እነሱ ናቸው ፖስት የሚያደርጉት። ስለዚህ አሁን ምንድነው የኔን ስትራቴጂ መከተል ትችላላችሁ ብለው ፖስት ያደርጋሉ። ፖስት ሲያደርጉ እዚህ ጋር ኪሳራ የሚገጥማቸውን ወይም ደግሞ በጣም ኪሳራ የገጠማቸውን ትሬደሮች ባይቢት ራሱ ከጨዋታ ውጭ ያስወጣቸዋል። ኮፒ ትሬድ ከሌሎች የትሬዲንግ አይነቶች የተሻለ ነው። ለምሳሌ እዚህ ጋር እንደምትመለከቱት እዚህ ጋር አንደኛ ላይ የምትመለከቱት ትሬደር በ7 ቀን ውስጥ እዚህ ጋር ROI ማለት ሪተርን ኦን ኢንቨስትመንት ማለት ነው። በ7 ቀን ውስጥ 36.16% ፕሮፊት አግኝቷል ማለት ነው። ለምሳሌ የዚህ ሰውዬ ላይ እናንተ 100 ስለዚህ ለምሳሌ እናንተ የዚህ የመጀመሪያው ሰውዬ ላይ 100 ዶላር ኢንቨስት ብታደርጉ 36.16% ብታተርፉ ስንት አተረፋችሁ ማለት ነው? 36 ዶላር አተረፋችሁ ማለት ነው። ነገር ግን እዚህ ጋር ያሉ ትሬደሮች ስትራቴጂያቸውን ሌላ ሰው ሲከተል እነሱ ምን ጥቅም ያገኛሉ? እነሱ የሚያገኙት ጥቅም አለ። ከናንተ ፕሮፊት 10% ትርፍ ያገኛሉ ማለት ነው። 10% ማለት እናንተ ለምሳሌ ከሰውየው ጋር እኩል ተከትላችሁ በ100 ዶላር 100% ትርፍ ብታገኙ 10 ዶላሩ
ትሬደሩ ይሆናል ማለት ነው። ኮፒ ያደረጋችሁ ትሬደሩ ይሆናል። ስለዚህ የእሱን ስትራቴጂ ተከትላችሁ እሱ ሲያተርፍ እናንተም አብራችሁ ታተርፋላችሁ ማለት ነው። ኤቭሪቲንግ እዚህ ጋር እያንዳንዱን በ7 ቀን በ30 ቀን ያለውን ነገር ኤቭሪቲንግ ዲቴሉን አይታችሁ ነው ኮፒ የምታደርጉት ማለት ነው። እኔ አሁን ቪዲዮን እንዳላንዛዛው፣ ስለዚህ አሁን ኮፒ ወደ ማድረግ እገባለሁ ማለት ነው። አካውንቴ ላይ የተወሰነ ባላንስ ስላለ እሱን የአንዱን ትሬደር ኮፒ እያደረግኩ የምናይ ይሆናል ማለት ነው። ስለዚህ እዚህ ጋር ምን ያህል ፎሎወር እንዳለውም ታያላችሁ። እንደምትመለከቱት ወደ 86,000 ሰው ፎሎ ያደርገዋል። እዚህ ጋር የመጀመሪያውን ትሬደር በ7 ቀን ውስጥ ምን ያህል ሰው ኮፒ አድርጎ እየሰራ እንዳለ ትመለከታላችሁ። ወደ 86,000 ምናምን የሚጠጋ ሰው ፎሎ አድርጎ እየተከተለው ይገኛል። ቋሚ ደግሞ ፎሎወሮች አሉ። ወደ 256 ፎሎወር አለ ይሄኛው የመጀመሪያ ትሬደሩን እየተከተለ። ነገር ግን ይሄን ክሊክ ስታደርጉ የተዘጋውን በሪኩዌስት ነው የሚያስገባችሁ ማለት ነው። ለሱ ሪኩዌስት አድርጋችሁ ኦኬ። አሁን እኛ ምን እናረጋለን? አካውንታችን ላይ $50 ስላለ በ$50 ነው ትሬዱን ኮፒ የምናረገው። ስለዚህ እዚህ ጋር ኦል ትሬደር ላይ እንመጣና ምን እናረጋለን? ይሄንን ፊልተር እናረጋለን። እዚህ ጋር ፊልተር የሚለውን ክሊክ አረግና እኔ ትሬድ ማረገው በስንት ነው? የመጀመሪያው ዴት ሬንጅ ያለ በምን ያህል ቀን ነው የሚሰራ የሚለውን ለ7 ቀን አልኩት። ወይም ደግሞ ለ30 ቀን ለ90 ቀን ትሬድ የሚያደርጉትን እዚህ ጋር ያስመርጣቸዋል። በፈለጋችሁበት ፊልተር ማድረግ ትችላላችሁ ማለት ነው። ቶፕ ሪተርን ኦን ኢንቨስትመንት ያላቸውን ፊልተር አረኩት እዚህ ጋር። ስለዚህ እዚህ ጋር በ7 ቀን ውስጥ ቶፕ ፕሮፊት፣ ቶፕ ሪተርን ኦን ኢንቨስትመንት ያላቸውን ኮንፊርም አድርጌ ፊልተር አረጋቸዋለሁ። እዚህ ጋር እንደምትመለከቱት በ7 ቀን ውስጥ 9.14 ሪተርን ኦፍ ኢንቨስትመንታቸው ኔጌቲቭ ውስጥ ገብቷል። ስለዚህ ይሄ ቅርብን ወደ ታች እንሄድና ሌሎችን እናያቸዋለን ማለት ነው። ሌላኛው ደግሞ ወይ ሊደር ቦርድ ላይ ቶፕ ሪተርን ኦን ኢንቨስትመንት ያላቸውን ማግኘት እንችላለን። ሊደር ቦርድ ላይ ፊልተር ያደርግልናል። ትላልቅ ሪተርን ኦን ኢንቨስትመንት ያላቸውን እዚህ ጋር ቶፕ ሪተርን ኦን ኢንቨስትመንት የሚላለ እዚህ ጋር ወደ ጎን በመሄድ እያንዳንዱን ፊልተር ማድረግ ትችላላችሁ። ሎ ድሮ ዳውን ያላቸውን ያሳያቸዋል። እዚህ ጋር ደግሞ ሃይስት ፎሎወር ፕሮፊት ወይም ደግሞ ከፎሎወሯቸው ሃይስት ፕሮፊት ያገኙትን ፊልተር ማድረግ ትችላላችሁ። ስለዚህ አሁን እኛ እዚህ ጋር ቶፕ ሪተርን ኦን ኢንቨስትመንት ያላቸውን ክሊክ ላርግና አንዱን ኮፒ ያደርገዋለሁ ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር መጀመሪያ ላይ ያለውን ትሬደር 35 ሰው እየተከተለ ነው። የሚቀበለው 100 ሰው ነው። እንደምትመለከቱት እዚህ ጋር 100 ሰው ነው የሚቀበለው። 35 ሰው ፎሎ አድርጓል። ስለዚህ ሪተርን ኦን ኢንቨስትመንቱ 101.18% ነው። ይሄ ማለት አሁን ለምሳሌ እዚህ ጋር መጀመሪያ ላይ ያለውን ትሬደር $100 አስገብተን ፎሎ ብናረገው ተጨማሪ $100 እናተርፋለን ማለት ነው። ኮፒ ትሬደር አብራችሁ ነው የምትከስሩት። ነገር ግን በጣም ይሄን ያህል የተጋነነ ኪሳራ የለውም። ስለዚህ የተጋነነ ኪሳራ ያላቸውን ባይቢት ራሱ ከጨዋታ ውጭ ስለሚያደርጋቸው ማለት ነው። እኔ አሁን በምን ያህል ብር ነው የምገባው? በ50 USDT አንዱን ፎሎ አረጋዋለሁ ማለት ነው። እዚህ ጋር በ90 ቀን ውስጥም ወደ 269% ሪተርን ኦን ኢንቨስትመንት አለው። እዚህ ጋር ድሮ ዳውኑም 17.24% ነው። ስለዚህ እዚህ ጋር በ50 USDT መግባት ከቻልኩ ኮፒ ለውና እዚህ ጋር እንደምትመለከቱ ሚኒመም 200 USDT ነው የሚለው። እኛ ደግሞ ያለን 54 ነው አካውንታችን ላይ። ስለዚህ ወደ ታች ሄድና 50 የሚጠይቅ ካለ እንገባለን ማለት ነው። ይሄኛውም 300 ነው የሚጠይቀው። ወደ ታች እንሂድ። 6 ሰው ብቻ ነው ፎሎ እያደረገ ያለው። ይሄኛው 100 ነው የሚጠይቀው። ወደ ታች እንሂድና 50 እዚህ ጋር እንደምትመለከቱት ከ100 ሰው በላይ ሁላ አልፏል። እዚህ ጋር የመጀመሪያው ትሬደር ካያችሁ ፉል ነው። 100 ሰው አብሮት ትሬድ እያደረገ ነው። የሱን ትሬድ ኮፒ አድርጎ ማለት ነው። እንደምትመለከቱት እዚህ ጋር አብዛኛው ከ100 USDT በላይ ነው ኢንቨስትመንት የሚጠይቀው። 50 ግን ካገኘን አሁን ኮፒ እያደረኩ አሳያችኋለሁ። ካላገኘውም ደግሞ እናንተ በ50 ካገኛችሁም ከ100 በላይም ካገኛችሁ እጃችሁ ላይም ከ100 USDT በላይ ካለ ትሬዱን ኮፒ አድርጋችሁ መቀጠል ትችላላችሁ ማለት ነው። ኦኬ እንደምትመለከቱት ሁሉም ከ100 እና ከ200 በላይ ነው። ነገር ግን ከስንት አንድ ከ50 ጀምሮ የሚገኛለ። ስለዚህ አብዛኛው ከ100 በላይ ነው። ባላንሴ ደግሞ 54 ነው ያለው። ስለዚህ እናንተ በ100ም በ50ም ካገኛችሁ ኮፒ ትሬድ ማድረግ ትችላላችሁ ማለት ነው። እዚህ ጋር ኢንቨስት የምታደርጉበትን የገንዘብ መጠን ትጽፋላችሁ። የኔ አሁን ኢንሰፊሽንስ ባላንስ ነው የሚለው። ስለዚህ እዚህ ጋር እናንተ አካውንታችሁ ላይ ያለውን ወይም ደግሞ ኢንቨስት ለማድረግ ያሰባችሁትን የገንዘብ መጠን ትጽፋላችሁ። እዚህ ጋር ኢንቨስት የምታደርጉበትን የገንዘብ መጠን ከጻፋችሁ በኋላ እዚህ ጋር በፐርሰንት ያስቀምጣል። ያው እሱ ሪኮማንድ የሚያደርገው የገንዘብ መጠን አለ። እዚህ ጋር እንደምትመለከቱት ትሪያል ስቶፕ አለ 20% አስቀምጧል። እሱን የምትፈልጉትን ከ30 እና ከ40% ባይበልጥ
ሪኮማንድ ይደረጋል። ስለዚህ ሪኮማንዴሽኑ 20% ነው። ስለዚህ ይሄንን ኮፒ ስለው ወደ ትሬዱ ይገባል ማለት ነው። ስለዚህ እናንተ በምትፈልጉበት ጊዜ ትሬዱን ካንስል ብላችሁ መውጣት ትችላላችሁ። ትሬደሩ ሲያተርፍ አብራችሁ ነው የምታተርፉት። በሱ ስትራቴጂ ተከትላችሁ ነው እናንተም ትሬድ የምታደርጉት። ስለዚህ ትሬዲንግ ላይ እውቀት ከሌላችሁ አሪፍ የሚባለው የትሬዲንግ አይነት ኮፒ ትሬዲንግ ይባላል። ባይቢት ላይ ኮፒ ትሬዲንግ በእንደዚህ አይነት መንገድ ትሬድ ማድረግ ትችላላችሁ። በቀጣይ ደግሞ ኮፒ ትሬዲንግ ላይ ሙሉ ቪዲዮ ሰራላችኋለሁ። በደንብ የተብራራ ቪዲዮ የምትፈልጉ ከሆነ ደግሞ ኮሜንት ላይ አሳውቁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ቻው